ሰላም ሰላም ውድ ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ተጠፋፋን። እንዴት ናችሁ? እንዴት አደራችሁ? እንዴት ዋላችሁ? ግን ያው ዋላችሁ የመባልበት ሰዓት አልደረሰም። ግን እንዴት ናችሁ? ግን ደህና ናችሁ አይደል? አለን፣ እግዚአብሔር ይመስገን ውዶቼ። ጠፋን፣ ተጠፋፋን። እውነት ያው እንደነገርኳችሁ ነው። ያው የስራ ነገር ሆኖብኝ ነው። እና እንዴት ናችሁ? ደህና ናችሁ? አለን ውዶቼ። እና እንዴት ናችሁ? እና ደህና ናችሁ አይደል? አለን ውዶቼ ቤተሰብ እና ላይክ አድርጉ እሺ። እውነት በቃ እንትን አልኩ የተሰላችቼ ሳይሆን እንትን ነው ማለት እንደሚለቀቅ ነገር ነው። አይዲያ ምናምን አይዲያ ያው ስራ ምናምን እንደዚህ ወጣ አልልም። እኔ ደግሞ ቤት ውስጥ ስለሆንኩ እና ለዛ ነው። እና እንዴት ናችሁ ግን? ደህና ናችሁ? እስኪ ያኔ አስቴት እስኪ ያስቀምጡ። ያኔ የምታውቁ ነገር ካለ እንዲህ ብላችሁ እንዲህ ነው ምናምን ብላችሁ እስኪ ጻፉልኝ። በቃ እንዲህ አይነት እንዲህ ብትሰሪ እንዲህ ብታደርጊ እንደዚህ ብታደርጊ ምናምን ብላችሁ እስኪ የምታውቁ ልጆች አላችሁ፣ ብዙዎቹ አላችሁ። እና እስኪ ንገሩኝ፣ አይዲ የምታውቁ እና ንገሩኝ፣ ኮሜንት ላይ አስቀምጡልኝ ቤተሰቦቼ። እና እንዴት ናችሁ እናንተ? አላችሁ አይደል? አለን። ለዛ ነው እና የጠፋሁት። በቃ አይዲ ያጣው ምን ላድርግ ምን ልስራ እላለሁ። እና ለዛ ነው ለቤተሰብ እና ቪዲዮን የምታዩ በሙሉ ይሄን ቪዲዮ የምታዩ ያው ቪዲዮ ብዙም አታዩልኝም፣ ግን የምታዩ አስቴት ምናምን አስቀምጡ። ማንኛውም አስቴት እንቀበላለን። ደግሞ ደስ የሚል ነገር እንዲህ አዲያ ምናምን እስኪያ ኩሽ በሉኝ። ኩሽ ማለት ጥሩ ነው እኮ መልክ ስጠኝ ሞያ ኮከር ቤት አይደል ይባላል። እና እንትን በሉ እና ገርማችሁ ነገር ዛሬ የት መሰላችሁ? ቁጭ ብያለሁ። በነገራችን ላይ ከኋላ ነው ያለሁትና ይኸው እስኪ አየሩ ላሳያችሁ። የምር ይኸው ሰፈራችን ይሄ ጫካ የሆነ ሰፈር አያችሁት ምን እንዳይመስል። አሁን ይሄ በቃ እንደዚህ አሁን እንትኑ እያለ ይሄ ዛፍ አለ እዚህ ጋር። ይሄ ዛፍ ማለት ነው እየወረደ ያስቸገረን። በቃ ይሄን ምን ጠርገው ይኸው ሳምንት ጥርግ እያደረግን ምን እንዳይመስል። ሳምንት ጁምአ ባይመጣ ነው የምንለው። በቃ ብታዩት በቃ ይሄን ጥርቅ ነው የምናደርገው። በጣም ያስጠላው። ሳሩ ደግሞ አይለቅም። ይሄ አርቲፊሻል ሳር ስለሆነ አይለቅም። በጣም የሚያስጠላው እና ብቻ እግዚአብሔር ይመስገን ለሁሉም ነገር እስከ ዛሬ ደርሰናል። እና የቀረንን ጊዜ ደግሞ እግዚአብሔር ያግዘናል እላችኋለሁ ውዶቼ። ለአሁን ራሱ እዛ ነን። ዛሬ እንኳን አንጻና ጸዳም፣ ግን የሆነ በር ጋዝ ጋር ጽዱ ተብለን እናጸዳ መተን ነው። ነገ ነው የምናጸዳው። ነገ እንዳለ ይሄን ጠርጋለን ብታዩ። እስከዛ ድረስ ጥግ ነው ብታዩ። እና በቃ ምንድን ነው የሚያስጠላሽ ብላችሁ ብትጠይቁኝ ይሄ መጥረግ ነው። በቃ ይሄ እንደዚህ ነው የሚረግፈው። በቃ አያችሁት? በጣም ነው የሚያስጠላው። በጣም በቃ ይሄ ዛፍ ነው። በቃ እነዚህ ደግሞ እንደዚህ ቆሻሻ ምናምን አይፈልጉም። እንደዚህ ዛፉ ይሄ ነው ይቆርጡ አይጥሉት። በጣም ነው የሚያስጠላው። ቤተሰቦቼ እንደዛ ነው እላችኋለሁ። እና አያችሁት እንትኑ በረሃ የአፋር በረሃ አያችሁት? ምንም ሰው የለውም እኮ ደግሞ ሜዳ። እኔ እንጃ በዚህ በኩል ሰው ካለ እንጂ በዛ በኩል ምንም ሰው የለም። እዛ ጋር የታችሁት እዛ ጋር አንድ ቤት አለ እዛ ጥግ ላይ። እና እንደዚህ ማለ እንደ ብያለሁ ስመጣ ማለት ነው። እዚህ አካባቢ ስመጣ እንደዚህ ማለ እንደ ወይኔ ብያለሁ። የምር በቃ እኔ ዱባይ ገጠር ያላት አይመስለኝም ነበር። ያ ዱባይ ሲባል ያው ትልቅ ስለሆነ እና ያምራል። የሚያምር ቦታም አለ። እና አንድ ቀን አዝናናችኋለሁ። አብረን እንዝናናለን ከወጣን ማለት ነው። እና ውዶቼ ከዛ ሰብስክራይብ አድርጉ፣ አብረታቱኝ ቤተሰብ አብረታቱኝ፣ ሰብስክራይብ አድርጉ። ቤቴን ፎሎ ልነበረ ላይክ አድርጉ። ማንኛውም አስተያየት ደግሞ ከዚህ ጓደኛዬ ከዚህ በረሃ አውጥ ነው ያለች እና አግዝን ያኔ አግዝን ስላችሁ በላይክ እና በኮሜንት ነው። ለሌላ ነገር ደግሞ እንዳይመስላችሁ። እና ወዶቼ እንደዛ ነው። ለሀገራችን ያብቃን ማለት ነው። ሀገራችን እንገባለን። ሀገራችን ስንገባ ደግሞ
እግዚአብሔር አብረሽን ከኔ መሰሪያት መስማም እና ለማንኛውም እንደዛ ነው ዶቼ እና ላውራችሁ ብዬ ነው። በቃ ራይ ወደ ዩቲዩብ ቤተሰቦች የጠፋው ስንት ጊዜ ነው ከገባሁ ራሱ ከዚህ ብዬ ጫጭር መስመር ምናምን ነው የምለቀው እንጂ አልገባም ብዙም እንትን አለንም በቃ። እና አሁን ደግሞ ቤትም ስለሆኑ እንደዚህ በቃ እንደፈለገ ለመስራት አይመችም እላችኋለሁ ውዶቼ። ላይክ አድርጉ ቪዲዮ ስለቃ አዲስ ቪዲዮ እንዲደርሳችሁ ላይክ ሰብስክራይብ አድርጉ እና ወዳችኋለሁ። እና አስተያየት ማንኛውም አስተያየት እቀበላለሁ። ይሄን አስተካኪ፣ ይሄን አስተካኪ፣ ይሄን አድርጊ ብላችሁ አይዲ ስጡኝ፣ ኮሜንት ላይ ጻፉልኝ እላችኋለሁ ቤተሰቦቼ። እስከዛ ድረስ ባይ። በሌላ ርዕስ ቀጣይ ደግሞ ጥሩ ነገር ይዤ እንድመጣ የሱ ፍቃድ ያድርግልኝና ቻው፣ ወዳችኋለሁ።